በዘመናዊው ዓለም ውስጥ ስልክ ሳይጠቀሙ መብራት ሳያውቁ ሱፐርማርኬት ሳይገቡ እንደ አባቶቻችን በድንጋይ ዘመን የአኗኗር የሚኖሩ ሰዎች ቢኖሩስ? ለብዙ ሺህ ዓመታት የሰው ልጅ እንዴት እንደሚኖር ያሳዩን ከትልቁ የዓለም ለውጥ ያልተቀየሩት በታንዛኒያ ሰሜናዊ ክፍል የሚገኙ ሃድዛቤ ጎሳ አባላት ናቸው። ታዲያ ዛሬ በዘመናዊ የዓለም ጫጫታ ውስጥ ሆነን ጊዜን ወደ ኋላ መልሰን የምናይበት ይሆናል። ለማታውቁኝ አቢ ትራቨል ይባላል። ላይክ፣ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እንጀምር። የሃድዛቤ ጎሳ አባላት የሚኖሩት በታንዛኒያ ውስጥ በታዋቂው የኢያሲ ሐይቅ አካባቢ ነው። በአሁኑ ሰዓት ቁጥራቸው ከ1000 እስከ 1500 የማይበልጥ የጥቂት የሰው ልጅ ስብስብ በምድር ላይ ከሚገኙ ጥቂት የቃሚና አዳኝ ጎሳዎች የመጨረሻው ነው። ታዲያ ከሌሎች ባህሎች ጋር ከመቀላቀል ይልቅ ረጅም ዘመናት ራሳቸውን መለያ ባህል ጠብቀው እየኖሩ ነው። የሃድዛቤ ቋንቋ እጅግ ልዩ ነው። ሳይንቲስቶች ቋንቋውን አመጣጥ ከሌሎች የአፍሪካ ቋንቋዎች ጋር ለማዛመድ ቢሞክሩም አልተሳካላቸውም። ከሌሎች ጎሳዎች በተለየ መልኩ የሃድዛቤ ቋንቋ በምላስ በሚወጡት ክሊክ ድምጾች የታጀበ ነው። ይህም በደቡብ አፍሪካው የሳን ህዝቦች ጋር ጥቂት ተመሳሳይ እንዳለው ያሳያል። የጄኔቲክስ ጥናቶች እንደሚያሳዩት ደግሞ የሃድዛቤዎች የዘር ሐረግ ከሰው ልጅ የዘር ግንድ መጀመሪያ ጋር እጅግ ቅርበት አለው ይላሉ። ለሃድዛቤ ሀብት የሚባል ነገር የለም። ለነገ አያጠራቅሙም። መሬት አይኖራቸውም። እንስሳት አያረቡም። ቀኑን ሙሉ የሚበሉት በሚያደንቋቸው አውሬዎች። ሌላው አደን። ወንዱ ጠዋት ተነስተው በእጅ የተሰሩ ቀስቶች ይዘው ወደ ጫካ ይገባሉ። የሚያድኑት በጋራ ሲሆን የዱር እንስሳት ብቻ ሳይሆን ጦጣዎችንና አዋፋትን በአስደናቂ ችሎታ ያድናሉ። ሴቶቹ ደግሞ በቡድን በመሆን ለምግብነት የሚሆኑ ስሮችን፣ ቤሬዎችንና የባኦባብ ዛፍ ፍሬዎች ይለቅማሉ። የህይወታቸው ጣፋጭ ሚስጥር የሃድዛቤዎች ከማር ያላቸው ግንኙነት እጅግ አስገራሚ ነው። ከማር መሪ ከተባለ ወፍ ጋር ያላቸው ትብብር ተፈጥሮ ምን ያህል እንደሚያውቁ ያሳያል። ወፏ እንደ ማር ቀፎ ትመራቸዋለች። እነሱ ደግሞ ቀፎ ላይ ማሩን ከወሰዱ በኋላ ለወፏ የተወሰነውን ክፍል ይተውላታል። ይህ የሺህ ዓመት ስምምነት ምንም አይነት መሪ የላቸው። በሃድዛቤ ማህበረሰብ ውስጥ ንጉስ፣ አለቃ ወይም ፕሬዝዳንት የለም። ውሳኔዎች የሚወስኑት በጋራ ነው። ማንኛውም ሰው ነፃ ነው። ሰዎችን የሚያባብል ወይም የሚያስገድድ ስርዓት የለም። ይህ የሰው ልጅ መጀመሪያ ላይ የነበረው ፍጹም ዲሞክራሲያዊ አኗኗር። ሌላው የዘመናዊነት ፈተና። ይሁን እንጂ ጥንታዊ ህይወት አሁን አደጋ ላይ ነው። የደም መጨፍጨፍ፣ የእርሻ መሬቶች መስፋፋትና በየጊዜው የሚያጋጥመው ድርቅ የምግብ ምንጫቸውን እያሳጣቸው ነው። የመንግስት ባለስልጣናት ወደ ተለመደው የኑሮ ዘይቤ እንዲገቡ ቢገፋፋቸውም ሃድዛቤዎች ግን ይህን ነፃነት ለመልቀቅ ፈቃደኛ አይደሉም። ጫካው የኛ ቤት ነው፣ እኛ የጫካው ልጆች ነን ይላሉ። ሌላው ፀሐይ በአድማስ ላይ ስትጠልቅ የሃድዛቤዎች ዓለም ገጽታ ይለበሳል። የቀን አደናቸውን አጠናቀው ወደ ካምባቸው ሲመለሱ የዘመናዊው ዓለም ጫጫታ ፈጽሞ የማይሰማበት የተፈጥሮ ዝምታ የሚሰፍንበት ሌሊት ይጀምራል። ታዲያ አንዳንዶች መኖሪያቸው ጫካ ብቻ ነው ይላሉ። ነገር ግን የሃድዛቤዎች ሚስጥር የሚጀምረው እሳቱ ዙሪያ በሚነገሩ አፈ ታሪኮችና ከከዋክብት ጋር በሚያደርጉት የድምጽ ግንኙነት ነው። ለሃድዛቤዎች እሳት ማለት ለምግብ ማብሰያ ብቻ አይደለም። እሳቱ የነፍስ ማረፊያ ነው። ምሽት ላይ በየጎጇቸው ዙሪያ ተሰብስበው የዕለቱ ውሎ ያጋጠማቸውን አደጋና ተፈጥሮ ያስገረማቸውን ትምህርት ይለዋወጣሉ። ታዲያ እዚህ ውስጥ ሐሜት ወይም የስልጣን ሽኩቻ ወይም የስልጣን ብላጫ የለም። የጋራ መረዳዳት እንጂ የራስ ጥቅም ማስቀደም በደማቸው ውስጥ የለም። ይህ የሰው ልጅ የመጀመሪያው የትምህርት ቤት ስርዓት ነው። ከከዋክብት ጋር የሚያደርግ ውይይት እጅግ አስገራሚ ነው። የሃድዛቤ ባህል ከሰማይ አካላት ያላቸው ግንኙነት ነው። የማለዳው ኮከብ ወይ ቬነስ ስትታይ ጎሳው የሚጀምረው የአምልኮ መሰል ዝግጅት አለ። በምሽት የጨረቃ ብርሃን ስር የከዋክብት አቅጣጫ በመመልከት ብቻ በየዓመቱ ወቅትና የአደን እድል ይተነበያሉ። የዘመናዊ ሳይንስ መሳሪያዎች ሳይኖራቸው ሰማዩን እንደ ካርታ ይጠቀሙበታል። ይህ ጥበብ ከትውልድ ወደ ትውልድ የሚተላለፈው በቃል ብቻ ነው። መጻሕፍት የላቸውም፣ ነገር ግን የእውቀት ቤተ መዝገባት አእምሯቸው ነው። የባኦባብ ዛፍ የተቀደሰ መቅደስ ነው። የሃድዛቤ ህይወት ከባኦባብ ዛፍ ጋር የተቆራኘ ነው። የባኦባብ ዛፍ ለእነሱ የህይወት መሰረት ነው።
ፍሬውን ይመገባሉ፣ ቅርፊቱን ለተለያዩ መሰሮች ይጠቀማሉ። ግዙፍ የዛፍ ግንድ ውስጥ ደግሞ መጠለያ ይሰራሉ። ከዛፉ ጋር ያላቸው ግንኙነት የባለቤትነት ሳይሆን የአብሮነት፣ አንድን ዛፍ ከመቁረጥ ይልቅ ዛፉ እስኪሰጣቸው ድረስ ይጠብቃሉ። ይህ ለተፈጥሮ ያላቸው ፍቅር ዛሬ ለምን ዓለም እየሞቀች እንደሆነ መለስ ይሰጠናል። የሃድዛቢዎች የአደን ችሎታ የሆሊውድ ፊልሞችን ይበልጣል። ቀስቶቻቸው የሚቀቡት ከመርዝ እጽዋት ነው። ነገር ግን ይህ መርዝ የሚሰራው እንስሳውን ለመግደል ብቻ ሳይሆን ስጋውንም ለሚመገቡ ሰዎች ጉዳት እንዳያደርስ በሚያደርግ መልኩ ነው። የጫካው ቋንቋ ያውቁታል። የነፍሱን አቅጣጫ ተከትለው በረግረግ ውስጥ እንኳን ትንፋሻቸው ሳይሰሙ አንድ አዳኝ ከአድማስ ላይ የነበረውን ፈለግ ካየ መላው ጎሳ አደጋ የት እንዳለ በአንድ ምልክት ብቻ ይረዳል። የማይደረስባቸው የሞት ስርዓቶች። ሃድዛቢዎች በሞት ላይ ያላቸው እምነት እጅግ የተለየ ነው። የሞተ ሰው በጫካ ውስጥ ባሉ ድንጋዮች ስር ይደበቃል ወይም በተፈጥሮ አፈር እንዲሸፈን ይደረጋል። መቃብር የላቸውም። የመታሰቢያ ሐውልትም አያሰሩም። ምክንያቱም ለነሱ ሰው ሲሞት ወደ ተፈጥሮ ተመልሶ እንደገና ከጫካው ጋር ይዋሃዳል። አንተ የጫካው አካል ነህ፣ ሞት ማለት ወደ ቤት መመለስ ነው የሚል እምነት አላቸው። ታዲያ በዘመናዊው ዓለም የኔ የሚለው ቃል በህይወት ውስጥ ትልቁን ድርሻ ይይዛል። ቤቴ፣ መኪናዬ፣ ገንዘቤ። ነገር ግን ከታንዛኒያ ጥቅጥቅ ያለ ጫካ ውስጥ የኔ የሚል ጽንሰ ሐሳብ በጭራሽ የማይታወቅ ማህበረሰብ አለ። ለሃድዛቢዎች ሁሉም ነገር የኛ ነው። ይህ ምናልባት በምድር ላይ የሰው ልጅ የኖረበት እጅግ ሰላማዊ ማህበረሰብ አወቃቀር ሲሆን ይችላል። ዛሬ በዘመናዊ ዓለም ውስጥ እምብዛም የማይታየው ይህን ያልተነገረ ሚስጥር እንቃኛለን። አሁንም በሃድዛቢ ጎሳ ውስጥ ማንም ሰው ከሌላው የበለጸገ ወይም ደሃ አይደለም። አንድ አዳኝ አንድ ትልቅ አውሬ ካደነ ስጋውን ለራሱ ወይም ለቤተሰቦቹ አይሰበስብም። መላው ጎሳ መጥቶ የሚበላበት የጋራ ድግስ ይዘጋጃል። በሚቀጥለው ቀን ደግሞ ሌላ ሰው አደን ያካሂዳል። ሁሉም ይበላል። እዚህ ጋር መከማቸት የሚባል ነገር የለም። ለነገ ማሰብ የሚያስፈልገው ምግብ የለም። ምክንያቱም ተፈጥሮ ነገ እንደምትሰጥ ያምናሉ። ይህ የጋራ መኖር ስልት በእኛ ዘመን ለሚታየው ኢኮኖሚ ክፍት ብቸኛው መድኃኒት ሊሆን። በሚቀጥለው ደግሞ የሴቶች ሚና። ብዙ ጊዜ ስለ ሃድዛቢ ሲነሳ የአደን ችሎታቸው ጎልቶ ይታያል። ነገር ግን የጎሳው እውነተኛ የጀርባ አጥንት ሴቶቹ ናቸው። ሴቶቹ የሚለቅሟቸው ስሮችና ፍራፍሬዎች ለጎሳው ከምግብ በላይ ናቸው። እነሱ የጫካው መዝገበ ቃላት ናቸው። የትኛው ስር መርዝ እንደሆነ፣ የትኛው ለህመም መድኃኒት እንደሚሆን፣ የትኛው ደግሞ ውሃ እንደሚተካ የሚያውቁት እነሱ ናቸው። በየዕለቱ ከሚያደርጉት እንቅስቃሴ ጫካው የአየር ንብረት ለውጥ መተንበይ ይችላሉ። የጋብቻና የቤተሰብ ሚስጥር። ሃድዛቢዎች የጋብቻ ስርዓታቸው እጅግ ትልቅ ነው። አንዳቸው ከሌላው ጋር የመጋባት ግዴታ ወይም ጠንካራ ገደብ የለባቸው። ፍቅር ሲኖር ይኖራሉ፣ ካለቀ ደግሞ ምንም ግጭት ይለያያሉ። ልጆች የቤተሰብ ብቻ ሳይሆን የጎሳው በሙሉ ኃላፊነት ናቸው። አንድ ልጅ ሲያድግ የሁሉም ልጅ ሆኖ ነው የሚያድገው። የሰው ልጅ ለማሳደግ አንድ መንደር ያስፈልጋል የሚል አባባል ሃድዛቢዎች ዘንድ መተግበር ይኖራል። ከዘመናዊ ዓለም ጋር ያላቸው ግጭት። ብዙ አሳሾችና ቱሪስቶች ወደ ሃድዛቢ ሲመጡ እነሱ በዘመናዊ ዓለም ነገሮች እንደ ብረት፣ መጥበሻ፣ ልብስ ወይም ትንባሆ ይማረካሉ። ነገር ግን ይህ መማረክ ባህላዊ እንዲተው አያደርጋቸውም። አንዳንድ ጊዜ በየዓመቱ ውስጥ ለጥቂት ወራት እንደ ከተማ አቅራቢያ የሚመጡ ቢሆንም የጫካው ጥሪ ሲመጣ ግን ሁሉም ነገር ጥለው ወደ ቤታቸው ጫካ ይመለሳሉ። በእነሱ ከተማ መኖር መታሰር ነው፣ ጫካውን ግን ነፃነት ነው። የተረሳው የሰው ልጅ የጄኔቲክስ መዝገብ። ሳይንቲስቶች የሃድዛቢን ዲኤንኤ ሲያጠኑ ዓለማችን እጅግ ጥንታዊ ከሆኑት የሰው ልጅ የዘር ግንድ ጋር መያያዙ አረጋግጧል። እነሱ የሰው ልጅ የዝግመተ ለውጥ ቀጥታ መስመር ናቸው። የኛ አካል ከሺህ ዓመታት በፊት በከተማ ህይወት ስላልተለመደ ምግብና ውጥረት፣ የሃድዛቢ አካል ደግሞ በትክክል ተፈጥሯዊ በሆነው መንገድ ይቀጥላል። እነሱ የጤና ሚስጥር ከጫካው ያላቸው ፍጹም ተኳኝነት ነው። ሳይንስ ስለ 5 የስሜት ሕዋሳት ይነግረናል። ነገር ግን በሃድዛቢ በዓለም ውስጥ ስድስተኛው ስሜት የህይወት መሰረት ነው። እነሱ በጫካ ውስጥ ሲራመዱ እንደኛ በአይናቸው ብቻ አያዩ። የሚሰሙት፣ የሚሻቱት እና የሚሰማቸው ስሜት አለው።
ዛሬ በሰው ልጅ የዝግመተ ለውጥ ሂደት ውስጥ ከቀሩ ጥቂት ተፈጥሯዊ ሱፐር ሂውማንስ ጋር እናስተዋውቃቸዋለን። ታዛቢዎች ከወፎችና ከእንስሳቶች ጋር የሚገናኙበት መንገድ አስገራሚ ነው። አዳኞች ለረጅም ሰዓታት ከጫካ ውስጥ በዝምታ ሲቆዩ ወፎች የትኛው አቅጣጫ አውሬ እንዳለ በጩኸታቸው ይነግራቸዋል። ይህ አጋጣሚ የሚከሰት አይደለም። በወፉና በአዳኙ መካከል የሺህ ዓመታት የጋራ የመረዳዳት ስምምነት ነው። ታዛቢዎች የጫካውን ጸጥታ ያዳምጣሉ። ቅጠል ሲንቀሳቀስ ያ ድምጽ የነፋስ ነው ወይስ የአዳኝ እንስሳ መሆኑን አንዲት ሰከንድ ይለያሉ። የእጽዋት ሕክምናና የዘመን ጥበብ በዘመናዊ መድኃኒት እያከምን የምንቸገረው የሆድ ህመም ወይም የቆዳ በሽታ ታዛቢዎች ጋር ዘንድ በአንድ ቅጠል ወይም በስር የሚድን እነሱ የጫካውን እንደ ፋርማሲ ይጠቀሙበታል። ከዚህም በላይ የቱሪስት ተመራማሪዎች ታዛቢን የሚያውቁትን የእጽዋት ቅንብር ሲመረምሩ አንዳንዶች እጽዋት በዘመናዊ ሳይንስ ያልተገኙ የኬሚካል ውህዶች እንዳሏቸው ይደርሶበታል። ይህ የተፈጥሮ ምስጢር በትውልድ ቅብብሎች ብቻ የኖረ የጥበብ ክምችት ነው። ስለተከታተላችሁ አመሰግናለሁ።